ለራሱ ጥቅም ጉዳዩ ከዘገየ ሃይማኖት ይቀይራል የለም። ክርስትና ማለት ያመኑትን መናገር የሚናገሩትን ደግሞ ማመን ማለት ነው። ወንጀል የለበትም ወንጌል ነው የሰበከው። ለምኑ ይሰጣችኋል ማለት እስኪሰጣችሁ ድረስ ለምኑ። በእግዚአብሔር የሚያምን ሰው፣ ራሱን ለእግዚአብሔር የሰጠ ሰው፣ ለእግዚአብሔር የሚታመን ሰው፣ ክርስትናውን በተግባር የሚኖር ሰው በየትኛው መከራ ውስጥ እግዚአብሔር እንደሚጠብቀው ያምናል። እስኪ ሕይወታችሁን ተመልከቱ። ከምን አይነት ጉድጓድ እግዚአብሔር እንደታደጋችሁ። በጣም ብዙዎቻችን ውለታ ስለምንበላ እንጂ ከሰዎች አቅም በላይ ከሆነ፣ ከሰዎች ዕውቀት በላይ የሆነ፣ ከሰዎች ጉልበት ገንዘብ በላይ የሆነ ብዙ ችግር በሕይወታችን ገጥሞን ጨለማ ውጦን መሻገር አቅቶን መውጣት አቅቶን መዳን አቅቶን ተስፋ የቆረጥነውን እኛ እግዚአብሔር አድኖናል። አሁን በዚህ ዘመን ጥቂት ጎረምሶች አሉ፣ የመላእክት ስልጣን ያልገባቸው፣ እኔ መልአክ ልካለሁ፣ እኔ ግሌን አዛለሁ የሚሉ በጣም ብዙ ሰዎች አሉ። እግዚአብሔር ምሕረት ያርግላቸው። በጣም ብዙ ሰው እስር ቤት ውስጥ ነው ያለው። ይህ ስለ እስር ስናወራ ሄዶ ገብቶ እሱ ማረሚያ ተብሏል። እንደውም ወገኖቼ ወንጌል አለማወቅ እስር ነው። ክርስትናን አለመረዳት እስር ቤት ነው። በክርስቶስ የተደረገልንን አለማወቅ፣ አለማመን፣ አለመቀበል እስር ቤት ነው። ቅዱስ ሉቃስ አሁን በደንብ ስሙኝላችሁ። ቅዱስ ሉቃስ ወንጌል የጻፈ የጌታችን የመድኃኒታችን የኢየሱስ ክርስቶስን ታሪክ ከብስራት ጀምሮ እስከ ዕርገቱ ድረስ በሚገባ ያብራራ ወንጌላዊ ነው። የመጀመሪያውን ለከበረው ሰው ለቴዎፍሎስ ነው የጻፈው። ሁለተኛውንም ለእርሱ ነው የጻፈው። 24 ምዕራፍ ያለው ወንጌል ከጻፈ በኋላ ደግሞ የሐዋርያት ሥራ የሚባለው መጽሐፍ በወንጌላዊው በቅዱስ ሉቃስ የተጻፈ መጽሐፍ ነው። ልብ በሉ ክርስቲያኖች፣ ቅዱስ ሉቃስ የሐዋርያትን አገልግሎት፣ የሐዋርያትን ስብከት፣ የሐዋርያትን ትምህርትና ተአምራት የዘገበበት የጻፈበት መጽሐፍ ስለሆነ የሐዋርያት ሥራ ተብሎ ይጠራል። በዚህ መጽሐፍ ውስጥ በምዕራፍ 12 ከቁጥር 1 ጀምሮ ወንጌላዊው ቅዱስ ሉቃስ እንዲህ ብሎ ይጀምራል። በዚያ ዘመን ንጉሡ ሄሮድስ መከራ ያጸናባቸው ስለነበረ ከቤተ ክርስቲያን አባቶች ከቅዱሳን ከሐዋርያት መካከል በአንዳንዶቹ ላይ እጁን ጫነባቸው ይላል። ስልጣን ሊሰጣቸው አይደለም እጅ የጫነባቸው፣ መከራ ሊያጸናባቸው ነው። ምን ሊያጸናባቸው? ከዛ አይሁዳውያን ደስ ተሰኙ በክርስቲያኖች መከራ። አይሁዳውያን መደሰታቸውን ተመልክቶ ቅዱስ ያዕቆብን አንገቱን በሰይፍ እንዲቀላ አደረገ፣ አዘዘ፣ እንዲገደል አደረገ። ቅዱስ ያዕቆብ ሐዋርያው ሰማዕትነትን ከተቀበለ በኋላ ምስክርነቱን አገልግሎቱን በሚገባ ከፈጸመ በኋላ በቅዱስ ያዕቆብ መገደል አይሁዳውያን ደስ እንደተሰኙ አየና እንደገና 4 ጭፍራዎችን አዞ ቅዱስ ጴጥሮስ እጅና እግሩ በብረት ሰንሰለት ታስሮ ወደ እስር ቤት እንዲጣል አዘዘ ይላል። ይሄንን ሁሉ መከራ የተቀበሉት ለወንጌል ነው። ለምንድን ነው? እስኪ ለወንጌል ነው በሉ። ለምንድን ነው? ለወንጌል ነው። ሆጂ ዱከ ቦታ ከንጀደሙ ኪታብኒ ኩን ከኑ በርሲሱ ተቀናዳ ዱከ ቦታ ኬሳ ቶኮ ከንተይ ቁልቁሉን ያዕቆብ ወንጌል ዋን በርሲሴፍ ሰገሌ ዋቀዮ ዋን በርሲሴፍ ሰበባ አመንታ ኢሳቲን ሰበባ ክርስቲያኑማ ኢሳቲን ወሬገማ ተኤ በርሲሱማ ኢሳ ጥሙሬት ተጃጅለ ኢሳ ጥሙሬት ሆጂ ኢሳ ጥሙሬት ወሬገማ ተኤ ኤርገ ደርቤ ቦዳ ቀለሙ ኢሳቲን ወር ይሁዶታ ዋን ገመደኒፍ ኢረጫላ ኢሳን ገመቺሱዳፍ ቁልቁሉን ጴጥሮስ ሐርኪፊ ሚሊሳ ሲቢላን ሂዳሜ ገራ መነ ሂዳቲ አከ ደርበተሙ
ajaja baase. Maaliif yoo jettan wangeela waan barsiiseef. Har'allee amantaa kana keessatti wanti hundinuu sireedhaan miti. Wanti hundinuu waan mijataa ta'een miti. Wanti hundinuu waan yeroo hunda ittiin gammannu miti. Kiristaanummaa kanaan jiraachuu namni barbaadu. Amantaa kanaan jiraachuu namni barbaadu. Akkasumas immoo amantaa isaa osoo hin jijjiirin isa kanaan cimeet jabaatee dhumarratti fooniif dhiiga Iyesuus Kiristoos fudhatee mootummaa Waaqayyoo dhaaluu akka danda'u maatii Waaqayyoo isaan kanarraa barachuutu isarraa eegama. ስለዚህ ቅዱስ ያዕቆብ ሰማዕትነትን ተቀበለ። ሰማዕት ማለት ምስክር ማለት ነው። ምን ማለት ነው? ሰማዕታት ማለት ደግሞ ምስክሮች ማለት ነው። በእኛ ቤተ ክርስቲያን የሰማዕታት ቁጥር ብዙ ነው። ምክንያቱም ክርስትና ማለት ያመኑትን መናገር የሚናገሩትን ደግሞ ማመን ማለት ነው። ልብ በሉ። እኛ የምናምነውን መናገር አለብን፣ መመስከር አለብን። የምንናገረውን ደግሞ እናምነዋለን። ምክንያቱም ብዙ አስመሳዮች አሉ፣ የሚናገሩትን የማያምኑ በልባቸው የሌለውን በአስመሳይነት የሚናገሩ አሉ። ልክ እንደዚያው ደግሞ በልባቸው ይዘው የዚህን ዓለም መከራ ፈርተው የዚህን ዓለም ስቃይ ፈተናውን መቋቋም አልችልም ብለው ፈርተው ያመኑትን ደግሞ በልባቸው ይዘው የሚቆዩ አሉ። ክርስትና ግን ያመነውን እንናገራለን፣ የምንናገረውን ደግሞ እናምናለን ወገኖቼ። ስለዚህ ሰማዕታት የምንላቸው ምስክሮች ማለት ነው። ለቃሉ ምስክሮች የሆኑ ለሃይማኖታቸው ምስክሮች የሆኑ ለተቀበሉት እውነት የታመኑ እነርሱ ሰማዕታት ይባላሉ። ስለዚህ ያዕቆብ ከተገደለ በኋላ እነዛ የታዘዙት ወታደሮች ቅዱስ ጴጥሮስን ይዘው ወደ እስር ቤት አስገቡት። እስር ቤት ከገባ በኋላ እጅና እግሩ በብረት ሰንሰለት ታስሮ በጨለማ ቤት ውስጥ ተውጦ ተጥሎ ጨለማ በዋጠው ቤት በብዙ የብረት በሮች በተዘጋ በከባድ እስር ቤት ምንም ሰርቶ እኮ አይደለም፣ ወንጀል የለበትም። ወንጌል ነው የሰበከው። ምንድን ነው ያደረገው? ወንጌል የእግዚአብሔርን ቃል ስለተናገረ ይህንን ስለሰበከ ብቻ በእስር ቤት ተጣለ። በዚያ እርሱ በእስር ቤት ተጥሎ ሳለ በቤተ ክርስቲያን ደግሞ ስለ እርሱ አጥብቀው ጸሎት ያደርጉ ነበር ይላል። ምን ብለው? እስኪ አጥብቀው በሉ። አንዳንድ አማርኛዎች እየጠፉ ነው። አጥብቀው በሉ እስኪ። ምን ያደርጉ ነበረ? ጸሎት ያደርጉ ነበረ። የኛ የጸሎት ህይወት እንዴት ነው? ጠበቅ አድርገን ያዝነው ጸሎቱን ወይስ ያዝ ለቀቅ ነው? አንዳንዱ ይመጣና ለእግዚአብሔር ይናገራል፣ ይህንን አድርግልኝ ይላል። ከዚያ በኋላ ለራሱ ጥቅም ጉዳዩ ከዘገየ ሃይማኖት ይቀይራል። የለም፣ ለራሱ ጥቅም በጊዜው እርሱ በፈለገበት በዛች ደቂቃ ካልተሰጠው እግዚአብሔር ላይ ያጉረመርማል። ጸሎት አጥብቀን ነው መጸለይ የሚገባን። ለዚህ ነው ጌታችን ኢየሱስ ክርስቶስ የቅዱስ ማቴዎስ ወንጌል ምዕራፍ 7 ላይ ቁጥር 7 ጀምሮ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያንም አንኳኩ ይከፈትላችኋል አለ። ምን ይደረግላችኋል? ለምኑ ይሰጣችኋል ማለት እስኪሰጣችሁ ድረስ ለምኑ። ምን አድርጉ? አንኳኩ ይከፈትላችኋል፣ ፈልጉ ታገኙማላችሁ፣ አንኳኩ አለ። በጸሎት የምናንኳኳው በጸሎት የእግዚአብሔር በር ላይ ቆመን የምንጠይቀው የምንለምነው ጉዳዩ እስኪሳካልን ድረስ ነው። ለምሳሌ እናንተ አሁን ከዚህ ወጣችሁ ወደ ቤታችሁ ስትሄዱ ጉባኤው አልቆ ልክ ቤታችሁ በር ላይ ደርሳችሁ ሌላ ማደሪያ ቦታ የላችሁም እንበል። የምታድሩት ቤታችሁ ብቻ ከሆነ የቤታችሁን በር የምታንኳኩት ምን እስኪደረግ ነው? መልሱልኝ። ምን እስኪደረግ ነው? ነካ ነካ አድርጋችሁ መሄድ ትችላላችሁ?
ምክንያቱም ምን ስለሌላችሁ? መሄጃ ስለሌለ። አንኳኩ ይከፈትላችኋል ማለት ለጸሎታችሁ መልስ እስክታገኙ ድረስ በእግዚአብሔር ደጅ ላይ በእምነት ቆዩ፣ ጠብቁ፣ ትዕግስት ይኑራችሁ ማለት ነው። ከናፍ ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ ዋዬ ከደና የሮኑ በርሲስ ማል ጀዴ ከዳዳ ኢስኒፍ ከነማ በርባዳ ኒአርገቱ በልበለ ሩኩታ ኢስኒፍ በነማ ጀዴ ወንጌለ ቁልቁሉ ማቴዎስ በቆና ቶርባ ለኮፍሰ ቶርበረቲ ጀቺ ኩን ገልማኤ ጅራ በሬፈሜ ጅራ በርባዳ ኢስኒፍ ከነማ ከናፍ ማቲ ዋቀዮ ቁልቁሉን ጴጥሮስ ሐርካፊ ሚለይሳ ሲቢላን ሂዳሜት ዱከነ ኬሰቲ መነ ሂዳ ኬሰቲ ኤርገ ደርበተሜ ቦዳ ዋኤ ኢሳ መን ክርስቲያና ጀቢናን ዋኤ ቁልቁሉ ጴጥሮስ ከደቻ አከ ቱርቴ ኪታብኒ ቁልቁሉን ንዱበታ ሐርቀሌ ጀቤስኔ ከደቹ ቀብነ ዋቀዮ ዋኤ ብየ ኬኛ ዋኤ መነ ክርስቲያና ኬኛ ዋኤ አመንታ ኬኛ ዋኤ ጅሬኛ ኬኛ ዋኤ መነ ኬኛ ዋኤ ፈይነ ኬኛ ፎኒን አለ ሞቱማ ዋቀዮ ዳሉዳፍ ጅሬኛ በረበራ አርገቹዳፍ አከምቲን ጅራቹ አከቀብኑ ማቲ ዋቀዮ ጀቤስኔት ከደቹ ቀብና ቁልቁሉን ጴጥሮስ ቀበሜት መነ ሂዳት ደርበተሜ ኤርገገሌ ቦደ ገሩ ዋቀዮtti waan amanuuf dukkana sana keessatti hirriba rafee tureedha. Dukkana keessatti dukkanni amaluma isaatiin nama sodaachisa. Namni dukkana sodaata. Namni waaqayyotti amane immoo dukkana keessatti hirriba mi'aawu rafa. Daani'eel ni yaaddattu. Daani'eel bara tajaajilummaa isaa keessatti gara boolla leencotaatti erga darbatame booda leenci beela'ee waan nyaatu eegaa ture sun Daani'eel yeroo gara boolla sanatti darbatamu inni waaqayyotti amana waan ta'eef leenca beela'ee gidduu hirriba mi'aawu rafee ture jedha. Leenca beela'ee gidduu mitiin leenca quufe wajjiniin iyyuu dhaabbachuun nama sodaachisa. Inni garuu waaqayyotti waan amanuuf, eenyutti waan amanuuf? Waaqayyo jedhame eenyutti waan amanuuf? Waaqayyotti waan amanuuf boolla sana keessatti nagaadhaan rafee ture. Dhumarratti ergamaan waaqayyoo boolla sana keessaa bilisee isa baase. Qulqulluun Phexros illee akkasidha. Amantaadhaan mana hidhaa sana keessatti hirriba rafee ture jedha. Ciisee ture. Wanti inni yaaddatu tokkollee hin jiru. Maaliif yoo jettan waaqayyotti waan amaneef ቅዱስ ጴጥሮስ ተይዞ በዚያ በእስር ቤት በጨለማ ከተጣለ በኋላ እንቅልፍ ተኝቶ ነበር ይላል። ጨለማ ውስጥ ምን ተኝቶ ነበር? እንቅልፉን ተኝቷል። የሚያስፈራ ጨለማ ነው፣ እርሱ ግን ተኝቷል። በእግዚአብሔር የሚያምን ሰው፣ ራሱን ለእግዚአብሔር የሰጠ ሰው፣ ለእግዚአብሔር የሚታመን ሰው፣ ክርስትናውን በተግባር የሚኖር ሰው በየትኛው መከራ ውስጥ እግዚአብሔር እንደሚጠብቀው ያምናል። ምክንያቱም እረኛችን እግዚአብሔር ነው፣ አያንቀላፋም። ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። መውጣት መግባታችንን የሚጠብቅ፣ መዋል ማደራችንን የሚጠብቅ፣ ሁለንተናችንን የሚቆጣጠር እግዚአብሔር እረኛዬ ነው የሚያሳጣኝም የለም ተብሎ እንደተጻፈ እረኛችን እግዚአብሔር፣ ጠባቂያችን እግዚአብሔር፣ በለመለመው መስክ የሚያሰማራን እግዚአብሔር ዛሬም ከአባቶቻችን ጋር እንደነበረ ዛሬም ከኛ ጋር ነው። ታስታውሳላችሁ ዳንኤል በተራቡ አናብስት መካከል ምግብ በሚፈልጉ አንበሶች መካከል በጉድጓድ ውስጥ ተጥሎ እርሱ ግን እንቅልፍ ተኝቶ ነበር ይላል። እየሰማችሁ ነው አይደለ? በጣም ብዙ የተራቡ ጠላቶች አሉ። የኛን ውድቀት የተራቡ፣ የኛን ሞት የሚፈልጉ፣ የኛን ውርደት የሚፈልጉ፣ የኛን ኪሳራ የሚፈልጉ፣ የኛን ስደት የሚፈልጉ፣ የኛን ረሃብ የሚፈልጉ፣ የኛን
ብቻ የወደቀ ነገር የሚፈልጉ ብዙ የተራቡ ጠላቶች አሉ። በእነዚህ መካከል ግን